በጣም አደገኛው ጠላትህ አንተን የሚጠላህ ሰው አለመሆኑን ታውቃለህ? የሚያንሾካሾክብህ ሸይጣንም አይደለም፣ የምትፈትንህም ዱንያም አይደለችም። ከሁሉም የከፋው አደገኛው ጠላትህ የሚኖረው በራስህ ውስጥ ነው። አብሮህ ይራመዳል፣ በራስህ ድምፅም ያንሾካሾክልሃል። ኢማሙ አቡ ሐሚድ አልገዛሊ እንዲህ ሲሉ ያብራራሉ። ነፍስ ያለምንም ስነ ምግባራዊ እርምትና ቁጥጥር ከተተወች የጥፋትና የብልሹነት ሁሉ መሠረት ትሆናለች። ሙገሳን አጥብቃ የምትሻ፣ ትችትን ነቀፋን የምትጠላ ናት። መታየትን ስሟ እንዲነሳና ከሌሎች በልጣ መታየትን አጥብቃ ትወዳለች። ሲሰጣት ስግብግብ ትሆናለች፣ ስትከለከል ደግሞ ትቆጣለች። ምክር ሲሰጣት ትከራከራለች። ነፍስ ነውሯ እንዲጋለጥባት አትፈልግም። ይልቁንም በጽድቅ በተቅዋ ልብስ ራሷን ማስጌጥን ትመርጣለች። ትጾማለች፣ ነገር ግን ሙገሳን ትፈልጋለች። ትሰግዳለች፣ ነገር ግን ክብርና ቦታን ትሻለች። ትሁት መስላ ትታያለች፣ ነገር ግን ትሁት ተብላ እንድትጠራ ትጠብቃለች። አደገኛነቷም ያለው እዚህ ላይ ነው። በታዛዥነት በኢባዳ ልብስ ውስጥ ራሷን ትደብቃለች። አንድን አገልጋይ ባሪያ ወደ አላህ እየተጓዘ እንደሆነ እንዲያስብም ታደርገዋለች። እውነታው ግን እየተጓዘ ያለው ወደ ራሱ ስሜት ነው። አልገዛሊ ነፍስ ደረጃዎች እንዳሏት ያብራራሉ። በመጥፎ ነገር የምታዝ፣ ከፍላጎቷና ከስሜቷ ውጭ ሌላ ነገር የማታይ ነፍስ፣ ራሷን የምትወቅስ፣ በእውነትና በስሜት መካከል የምትዋልል ነፍስ። እናም ከረጅም ትግል በኋላ ከጌታዋ ጋር እርካታን ያገኘች የረጋች ነፍስ ናት። መንገዱ ቀላል አይደለም። ነፍስ ተጠያቂ ካልተደረገች እሷ ትገዛሃለች፣ ካልተገራች እሷ ትመራሃለች፣ ካልተቃረንካት ባሪያዋ ታደርግሃለች። የተደበቀን መጥፎ ፍላጎት ባከሸፍክ ቁጥር ልብህ አንድ ደረጃ ከፍ ይላል። የተበላሸን ሐሳብ ወይም ንያ ባጋለጥክ ቁጥር የብርሃን በር ይከፈትልሃል። ነገር ግን ነፍስ ራሷን እንድታስውብልህ ከፈቀድክላት የሌሎችን ሰዎች ነውርና ጥፋት ብቻ እንድታይ ታደርግሃለች። ነገር ግን በራስህ ውስጥ ያለውን ነውር እንድታይ ትጋርድሃለች። ከሁሉም የላቀው ታላቁ ትግል ያለው ጦር ሜዳ ላይ አይደለም፣ ይልቁንም በአንተና በአላህ መካከል በሚደረገው ጸጥታ ወይም የውስጥ ትግል ውስጥ ነው። ማንም ሰው በማያየው መንገድ የውስጥህን መጥፎ ስሜት ስትሰብረው ነው። ስለዚህ ዛሬ ራስህን ጠይቅ። ማን ማንን እየመራ ነው? አንተ ነፍስህን እየመራሃት ነው ወይንስ ነፍስህ አንተን እየመራችህ ነው? ጠላትህን በሚገባ ማወቅ ከቻልክ እውነተኛው መንገድ ይጀምራል። በቅንነት ከታገልካት የብርሃን መንገድ ይጀምራል። እናም እዚህ ላይ መዳን ወይም ነጃ ይጀምራል ማለት ነው።